የዚህ ዓመት ትርፋችን ጥሩ ስለሆነ በድርጅታችን በኩል የሚረዱ ሰዎች ቁጥራቸው እንዲጨምር ለቦርዱ አሳውቂ። የዚህ አይነት 7 ህንፃ ነው አይደል ያለው ቦስ? የ40 ሚሊዮን ብር መኪና ለሚነዳ ባለ ሀብት 7 ህንፃ ምን ሆኖ? ምን ለቤት መኪና 40 ሚሊዮን ብር? እሱ ነው እንደሚገርመህ። ለምሳሌ ባለፈው የለበሰውን ላሳየ። ሱፉ 400 ሺህ ብር፣ ጫማው 250 ሺህ ብር፣ ሰዓቱ 200 ሺህ ብር፣ የአንገት ሀብሉ ወደ 1 ሚሊዮን ይሆናል። ቆይ እንዴት አወቅ? እንዳንተ የሰራተኞቹ ሹፌር መሰልኩ እንዴ? እኔ እኮ የልጁ ሹፌር ነኝ። ቡጣ አንድ ባንድ ነው የሚነግረኝ። ቆይ ምን አለ ግን ለድሃ ቢሰጠው? ስንት የተራበ ሰው ባለበት ሀገር ውስጥ ይሄ ሁሉ ቅንጦት ምን ያደርጋል? ምንስ ቢያደርግ ሀብታም እኮ ነው። ዝም በል። ከክርስቶስ በላይ ሀብታም አለ? ግን ይችን ምድር በአንዲት ቀሚስ ነው ይኖራል። እኔ የምልህ እና እስኪ ጫማህን ስንት ነው የገዛኸው? 4000 ብር። ሱሪህንስ? 2000 ብር። ቲሸርትና ጃኬትህንስ? ሁለቱን 6000 ብር። አጠቃላይ 12000 ብር። ደሞዙ ስንት ነው? 12000። ኦ በሉ ወደ የስራችሁ። እኔ ሁሌም የሚገርመኝ ነገር ይህ አስተሳሰባችን ነው። በ12000 ብር ደሞዝ የ12000 ብር ልብስና ጫማ አድርገን የ20000 ብር ደሞዛችንን አጠራቅመን የ200,000 ብር ሰርግ እንደግስና በወር 50 ሚሊዮን ብር ገቢ ያለውን ሰውዬ የ1 ሚሊዮን ብር ልብስና ጫማ ለምን አደረክ፣ የ10 ሚሊዮን ብር ሰርግ ለምን ደገስክ ብሎ መኮንን ጤነኝነት አይመስለኝም። በመጀመሪያ ደረጃ ያ ባለሀብት ድሃ ወገኖቹን ይርዳ አይርዳ ፈጽሞ የምናውቀው ነገር የለም። ሲቀጥል ካለን 15000 ብር ላይ 500 ብር ሳንረዳ 50 ሚሊዮን ብር ያለውን ሰውዬ ለምን 5 ሚሊዮን አልሰጠህም አይባልም። እኛ ካለን ላይ ትንሹን ሳናካፍል በዛ ሰው ሌቭል ሀብታም ብንሆን እንኳን እመኑኝ ምንም አንረዳም። ምክንያቱም መስጠት የሚጀምረው ካለን ላይ ስለሆነ። አንድ ሰው ጥሮ ግሮ ያመጣውን ሀብት ኃጢአትን አያድርግበት እንጂ እንደፈለገ ተንደላቆ ቢኖርበት ክፋቱም ጥፋቱም አይታየኝም። ጥሩ ልብስ የለበሰን ሰው እንደ ኃጢአተኛ፣ ጥሩ መኪናን የሚነዳን ሰው እንደ ወንጀለኛ እየቆጠረን ኔጌቲቭ ቲንኪንግ ራሳችን ላይ ከማስቀመጥ ይልቅ የያዝናትን ትንሽ ነገር ባርኮልን የእነሱ ደረጃ ላይ እንዲያደርስን መጸለይን እመርጣለሁ። የእናንተን አላውቅም። እኔ ወደፊት ሀብታም ስሆን ማገዝ ያለብኝን እረዳለሁ፣ ለራሴም ዘና ብዬ እኖራለሁ።